ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ የምንመለከተው ሰም አቨሬጅ ኤንድ ራንክ እንዴት አድርገን እንደምንሰራ ነው የማሳያችሁ። በሁሉም ሁለት አይነት መንገዶችን አሳያችኋለሁ። ከሁለቱ በመርጣችሁ በአንዱ መስራት ትችላላችሁ። የመጀመሪያው ሰም ለመስራት የመጀመሪያው መንገድ ከዚህ ሰም ብላችሁ ጽፋላችሁ። ከዛ በኋላ ከታች ፎርሙላ የሚለውን ትነኩና አውቶ ሰም የምትለዋን ትነካላችሁ። ከዛ በኋላ እንደዚህ ስትነኳት የሁሉ ሳብጀክት ራሱ ሼድ ያደርግልናል። ኢንተር ስንል የሁሉንም ሳብጀክት ሰም ይሰራልናል ማለት ነው። ከዛ በኋላ የሁሉንም ተማሪ ለመስራት ደግሞ ከዚህ እችን ወደታች አድርገን የሁሉንም ተማሪ እንዲሰራልን ማድረግ እንችላለን። ከዛም በተጨማሪ ደግሞ እችን ዳብል ክሊክ ስናደርጋት የሁሉንም ተማሪ ይሰራልናል ማለት ነው። ከዛ ሁለተኛው መንገድ ደግሞ ሰምን ለመስራት ከዚህ እንደምታዩት እኩል ይሆናልን ምልክት እናስቀምጣለን። ከዛ በኋላ ሰም ብለን እንጽፋለን። ሰም ብላችሁ ከጻፋችሁ በኋላ ቅንፍ መክፈት ትችላላችሁ። ከዛ በኋላ ወይ ደግሞ ከዚህ የሚያመጣላችሁን ሰም የምትለዋን ዳብል ክሊክ አድርጋችሁ መክፈት ትችላላችሁ። ዳብል ክሊክ ብላ አድርጋችሁ ከከፈታችሁ በኋላ የትኛውን ቁጥር ነው የምሰራላችሁ ብሎ ይጠይቃችኋል። እናንተ ታስቀምጡለታላችሁ። እንደዚህ አድርጋችሁ ካስቀመጣችሁለት በኋላ ቅንፉን ትዘጋላችሁ። ቅንፉን ከዘጋችሁ በኋላ ኢንተር የሚለውን ትጫናላችሁ። ከዛ በኋላ ይሄ ኢንተር ብላችሁ ከነካችሁ በኋላ ልክ እንደ ቅድሙ ዳብል ክሊክ አድርጋችሁ ወይም ሼድ ወደታች እንደዚህ ሼድ አድርጋችሁ የሁሉም ተማሪ እንዲሰራላችሁ ማድረግ ትችላላችሁ። አሁን ደግሞ አቨሬጅ እንዴት አድርጋችሁ እንደምትሰሩ ላሳያችሁ። አቨሬጅን ለመስራት እንደሆኑ ሁለት መንገዶች አሉ። የመጀመሪያው አቨሬጅ ብላችሁ ጽፋላችሁ። እኔ ባጭሩ አቨሬጅ ብዬ ጽፌያለሁ። ከዛ በኋላ ከታች እንደዚህ ታደርጋላችሁ። ፎርሙላ የሚለውን ትነካላችሁ። ከዛ በኋላ አውቶ ሰም የምትለዋን ይችኛው ሜኑዋን ትነኩና አቨሬጅ ነው እኛ መስራት የፈለግነ አቨሬጅ የሚለውን እንነካለን። ከዚህ መጠንቀቅ ያለባችሁ ሰሙን አብሮ ሊደምርባችሁ ስለሚችል መጠንቀቅ አለባችሁ። አሁን ከዚህ ሰሙን እንደዚህ አድርጋችሁ መቀነስ አለባችሁ ሰሙን። ከዛ በኋላ ከቀነሳችሁ በኋላ ኢንተር ስትሉት አቨሬጁን ይሰራላችኋል። ልክ እንደ ቅድሙ በሁለት አይነት መንገድ ዳብል ክሊክ አድርጋችሁ የሁሉንም ተማሪ እንዲሰራላችሁ ማድረግ ትችላላችሁ። ከለዛም ደግሞ ወደታች እንደዚህ አድርጋችሁ ሼድ አድርጋችሁ የሁሉንም ተማሪ አቨሬጅ እንዲሰራላችሁ ማድረግ ትችላላችሁ። ከዛ ሁለተኛው መንገድ ደግሞ አቨሬጅን ለመስራት ልክ እንደ ቅድሙ እኩል ይሆናል ምልክትን ታስቀምጣላችሁ። እኩል ይሆናል ምልክትን ካስቀመጣችሁ በኋላ አቨሬጅ ብላችሁ ጽፋላችሁ። አቨሬጅ ብላችሁ ከጻፋችሁ በኋላ ቅንፍ ከፍታችሁ ቅንፍ መክፈት ትችላላችሁ። ካልቻላችሁ ደግሞ የሚመጣላችሁን አቨሬጅ የሚለውን ዳብል ክሊክ ታደርጉታላችሁ። ዳብል ክሊክ ካደረጋችሁት በኋላ የትኛውን ቁጥር ነው አቨሬጅ መስራት የፈለክ ይለኛል። እኔ የፈለኩት የነዚህ ነው። እንዲቻገን ቲክ እናደርግለታለን። ቲክ ካደረጋችሁለት በኋላ ቅንፍ ትዘጋላችሁ። ቅንፍ ካዘጋችሁ በኋላ ኢንተር ትላላችሁ። ኢንተር ስትሉ የሁሉም ሳብጀክት አቨሬጅ ነው ከዚህ ሰርቶልናል ማለት ነው። እንደ ቅድሙ የሁሉም ተማሪ እንዲሰራላችሁ ዳብል ክሊክ አድርጋችሁም ወደታችም ማድረግ ትችላላችሁ። ዳብል ክሊክ ማድረግ ትችላላችሁ። አሁን ዳብል ክሊክ አድርጌዋለሁ። ከዛ በኋላ ደግሞ ራንክ እንዴት አድርገን እንደምንሰራ ላሳያችሁ። ራንክ ለመስራት ደግሞ ከዚህ ራንክ ብለን እንጽፋለን። ራንክ ብላችሁ ከጻፋችሁ በኋላ ከዚህ ፎርሙላ ትገባላችሁ። አውቶ ሰም የምትለዋን ሜኑዋን ትነካላችሁ። ከዚህ እንደምታዩት የለም ራንክ የሚለው የለም። ራንክ የሚለው ስለሌለ ከዚህ የምታደርጋላችሁ መሰላችሁ ሞር ፋንክሽን የሚለውን መንካት ትችላላችሁ። ከዚህ ደግሞ ኢንሰርት ፋንክሽን የሚያለ ከሁለቱም አንዱን አማራጭ ትጠቀማላችሁ። ከዚህ ኢንሰርት ፋንክሽን የሚለውን ልንካኔ ከዛ በኋላ ከዚህ ራንክ ብላችሁ ከእናንተ ካልመጣ ከዚህ ራንክ ብላችሁ ጽፋችሁ ማግኘት ትችላላችሁ። ይችን ኦል አድርጓት። ኦል ካረጋችሁ በኋላ ራንክ ትሉና ጎ ትሉታላችሁ። ራንክ ብላችሁ ጎስትሉት ያመጣላችኋል። ከዛ በኋላ ኦኬ ብላችሁ ትወጣላችሁ። ከዛ ከዚህ ነምበር ይጠይቃል። የየትኛውን ነው ራንክ መስራት የፈለጋችሁ ይለናል። የመጀመሪያውን ተማሪ አቨሬጅ እናስቀምጥለታለን። ካስቀምጣችሁለት በኋላ ከየትኛው ጋር ማወዳደር የፈለግነው ሪፈረንሱ የትኛው ነው ከየትኛው ተማሪ ጋር ነው ይለናል። የሁሉንም ተማሪ አቨሬጅ እንዲቻርገን ቲክ እናደርግለታለን። ቲክ ካደረግንለት በኋላ ከዚህ ሁሉንም በእንትን መለየት አለብን። በዶላር ምልክቷ መለየት አለብን። ዶላር ምልክቷን ደግሞ ለማግኘት ኤፍ4ን ስትነኩት ዶላር ምልክት ይለይላችኋል የሁሉንም። ከዛ በኋላ ኦኬ ትሉታላችሁ። ኦኬ ካላችሁት በኋላ አሁን ለምሳሌ አቤል የሚባለው ተማሪ 9 ነው የወጣ ይለናል። የሁሉንም ተማሪ እንዲሰራልን ዳብል ክሊክ አድርገን እንደዚህ አድርገን የሁሉንም ተማሪ እንዲሰራልን ማድረግ እንችላለን። ካልሆነም ደግሞ ከዚህ እንደምታዩት ወደታች አድርገን እንዲሰራልን ማድረግ እንችላለን የሁሉንም ራንክ። እዛ በኋላ ከዚህ ግን አሁን ይሄ 9 አቤል የሚባለው ተማሪ 9 ነው የወጣ። ከዚህ እንጨምርለት እና ከዚህ ይሄን 97 አልኩት፣ ይሄኛውንም 96 አልኩት።
ይሄኛውንም 97 ልበልለት። ከዛ በኋላ እንደምታዩት አሁን አንደኛ ወጣ ማለት ነው። እንደዚህ እያደረጋችሁ ቁጥሩ ቢቀያየርም አቭሬጅ እና ራንኩ አብሮ ስለሚቀያየር ይሄ ችግር የለውም። ከዚህ በመቀጠል ደግሞ እንዴት አድርጋችሁ ባክግራውንድ ከለሮች እንደምታስገቡ ላሳያችሁ። ባክግራውንድ ከለሮችን ለማስገባት እንደዚህ አድርጋችሁ ሰሌክት ታደርጉታላችሁ። እንደዚህ አድርጋችሁ ሰሌክት ካደረጋችሁ በኋላ ሆም ትገቡና ይችን ምልክት ትነካላችሁ። ከዛ ይችን ምልክት ከነካችሁ በኋላ ከዚህ በፈለጋችሁት ከለር እንደዚህ አድርጋችሁ ማስዋብ ትችላላችሁ። ከዛ በመቀጠል ደግሞ ሰም አቭሬጅ ራንክ የምትለዋ ከዚህኛው ጋር እንዳይመሳሰልብኝ ሌላ አይነት ከለር ልቀበውና ላሳያችሁ። ከዚህ እንደምታዩት ቀይ አድርጌ ቀብቼዋለሁ ማለት ነው። ከዛ በኋላ ከዚህ ደግሞ በሰንጠረዥ እንዴት አድርጎ እንደሚያስቀምጥልን ላሳያችሁ። ሁሉንም እንደዚህ አድርጋችሁ ሰሌክት ታደርጉትና ከዛ በኋላ ይችን ትነካላችሁ። ሆም ትገቡና ይችን ትነካላችሁ፣ ይችን ምልክት። ከዛ በኋላ ኦል ቦርደር ስትሉት ሁሉንም በሰንጠረዥ ያስቀምጥልናል፣ ልክ እንደዚህ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቪዲዮ ከተመቻችሁ፣ ካልተመቻችሁ ደግሞ እንግዲህ አስተያየታችሁን አስቀምጡልኝ። አመሰግናለሁ።